ብዙዎቻችን የቻይልድሁድ ትራውማ ወይ የልጅነት ጠባሳ እንዲያድገን እንኳን እስካሁን ድረስ ህይወታችንን እየበጠበጠ ወይ እያሰቃየ እንደሆነ አናውቅም። ከነሱ መሀል ደግሞ እኔ አንዷ ነኝ። እኔ ሳድግ የማንንም ሰው እርዳታ መጠየቅ እንደሌለብኝ፣ በራሴ ብቻ ጠንካራ መሆን እንዳለብኝ እና ማንንም ሰው ማመን እንደሌለብኝ አስቤ ነው ያደግኩት። ያ ደግሞ አሁን ላለችው ቤተል ወይም ያና በጣም ብዙ ሸክም ጫናና ብዙ ውጥረት ህይወቴ ላይ አምጥቷል። እንዴት መሰላችሁ? አንደኛው ራሴ የማይበት አመለካከት ወይም አስተያየት ልክ እንዳይሆንና በጣም በቃ በራሴ ብዙ ነገሮችን ለማድረግ ስለምሞክር እንድጨናነቅ አድርጎኛል። ሃይ ቤቴል ነኝ ወይም ያና። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ለማታውቁኝ ቤቴል እባላለሁ ወይም ያና። ይህ ቻናል የተከፈተበት ዋነኛው ዓላማ እንድናድግ በማሰብ ራሳችንን እንድንጠግን ሂል እንድናደርግ በማሰብ የከፈትኩት ቻናል ነው። አይ ሆፕ እንደምንተጋገዝ እንደምናድግ። ወደ ፔጅ ስለመጣችሁ አመሰግናለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረግን ቤተሰብ እንሁን። እወዳችኋለሁ። ከራሴ የልጅነት ጠባሳ ወይም ደግሞ የቻይልድሁድ ትራውማ ልጀምርላችሁ። የኔ እንግዲህ ቻይልድሁድ ትራውማ የመጣው እንዴት ነው ወይም የልጅነት ጠባሳ የመጣው እንዴት ነው? እናቴ ከልጅነት ስለሆነ ጥላኝ ሄደችው፣ አባቴም ከጎኔ ስላልነበረ ብዙውን ጊዜ ብቻዬን ያደግኩት። ያን ስል ያው የሚያግዘኝ ምናምን ሰው አልነበረም ሳይሆን በቃ ብቻዬን ነበርኩኝ። የውስጤን ማወራ ሰው አልነበርኩም። በጣም ድብቅ ነበርኩ፣ እፈራ ነበር። ብዙ ነገሮችን አውጥቼ ለማውራት በጣም እፈራ ነበር። ምክንያቱም ትክክለኛ ወላጅ ከጎናችሁ ሆኖ ካላደገ ያለው በጣም ትልቅ ተጽዕኖ አለ። ያ ደግሞ ምን አሳጥቶኛል መሰላችሁ? በጣም ኢንዲፔንደንት እንደሆነና የሰው እርዳታ እንዳልፈልግ፣ ፍቅር እንደማይገባኝ እንዳስብ፣ ማንም ከጎኔ እንደሌለ ብቸኛ እንደሆንኩኝ፣ በህይወቴ ላይ የሚፈጠሩ ችግሮች እንዳለ እኔ ጥፋተኛ እንደሆንኩኝ እንዳስብ አድርጎኛል። ብዙ ጊዜ ያ ይመጣው እንዴት መሰላችሁ? የልጅነት አይምሯችን በሚፈጠሩብን ነገሮች እንዳለ ብሌም የሚያደርገው ሰው ስለሌለ ብዙ ነገር ስለማናቅ ማለት ነው ራሳችንን እየወቀስን እንድናድግ ነው የሚያደርገን። እኔም የዛ ተጠቂ ነኝ። ምንድነው የሆንኩት? ምንም ነገር ህይወቴ ላይ ሲፈጠር በአቅራቢያ ምንም ነገር እኔ ላይ ሲፈጠር ራሴንና ራሴን ብቻ ነበር ሞቅሰው። ልጅ እያለሁኝ ቤተሰቦቻቸው መጥተው ትምህርት ቤት ሲወስዷቸው አብረው ፍቅራቸውን ሳይ እኔ ግን እንደሌለኝ ሳይ በዛ ሰዓት ምንድን ነበር የሚሰማኝ? እኔ ጥፋተኛ እንደሆንኩኝ፣ እኔ የምወደድ አይነት ልጅ ስላልሆንኩኝ ጥለውኝ እንደሄዱ እና ማንም ሊወደኝ እንደማይችል ነበር አይምሮዬ ለብዙ አመታት ያን ነገር ተለማምዶት የመጣው። አንድ ነገር ደግሞ ደጋግማችሁ በልጅነት እያሰባችሁት ባደጋችሁ ቁጥር እውነት እንደሆነ አስቦት ነው አይምሯችን ላይ የሚያስቀምጥ እና በትንሹ እንደነገርኳችሁ የኔ ቻይልድሁድ ትራውማ ይሄ ነበረ። ቻይልድሁድ ትራውማ ምንድን ነው ግን? ከምንም በፊት ስለ ቻይልድሁድ ትራውማ ወይም ደግሞ ስለ ልጅነት ቁስል እንድናወራ እፈልጋለሁ። ቻይልድሁድ ትራውማ ማለት አካላዊ፣ ስነ ልቦናዊ፣ ሴክሹዋሊ፣ ስሜታዊ ደህንነታችን ላይ ከፍተኛ የሆነ ጭንቀት ወይም ጉዳት ካጋጠመኝ ያ ቻይልድሁድ ትራውማ ይባላል። ቻይልድሁድ ትራውማ በጥቃት ወይም ደግሞ ሴክሹዋል ጥቃቶች ወይም ደግሞ መደብደብ ምናምን ብቻ የሚመጣ አይደለም። አንዳንዶቹን ልግለጽላችሁ የሚመጡበት። አሁን ስናድግ ኢሞሽናል ቤተሰቦቻችን እኛ የሚያግዙ ካልነበሩ፣ ለሁሉም ነገር ጥፋተኛ የምንደረግ አይነት ልጆች ከነበርን፣ ጥለውን ከጠፉ፣ የኛ ስሜት፣ የኛ ብስጭት፣ የኛ ንዴት ዋጋ እንደሌለው የሚታሰብ ከሆነ፣ ምንም ስሜታችን ቫልዩ የማይሰጠው ከሆነ፣ ለትንሽ ለትልቁ ሼም እየተደረግን እናንተ እንደዚህ እየተወቀስን ካደግን፣ ቤተሰቦቻችን ሲጣሉ እኛ ትንሽ ሆነን እንኳን እንደ ትልቅ ኃላፊነት ወስደን የምናስታርቅ ከነበረ፣ የቤቱ ታላቅ መሆን ራሱ በራሱ ቻይልድሁድ ትራውማ ይመጣል። ምክንያቱም ታላቅ ስትሆኑ ትልቅ ኃላፊነት፣ የትናንሽ ወንድምና እህቶቻችን ኃላፊነት ጫና ወስዳችሁ እንደ ቤተሰብ የምናሳድግ እንድንኖር ስለምንችል ያ ራሱ በራሱ ቻይልድሁድ ትራውማ ሊያመጣ ይችላል። ይሄ ነገርኳችሁ በጣም ትንሾቹ ናቸው። ሰርች ብታደርጉበት በጣም ብዙ የሚመጡበት መንገድ አለ። ስለዚህ ሰርችም አድርጉ። ካደግን በኋላ ደግሞ እንዴት ተገልጦ ልናየው እንችላለን፣ እንዴት እኛ ላይ ተገልጦ ልናየው እንችላለን የሚለውን ደግሞ እኔ ትራውማ ወይ ጠባሳ በማታስቡት መንገድ ነው ተገልጦ የምታዩት። እንዴት ልታዩት ትችላላችሁ መሰላችሁ? ሰውን ማመን የማትፈልጉ ከሆነ ጭራሽ በቃ የሚከብዳችሁ ትፈልጋላችሁ፣ ግን ጭራሽ ሰው ማመን የማትችሉ ከሆነ ምንም አይነት ስህተት መስራት የለብኝም። ፐርፌክሽኒዝም ጋይስ በጣም እኔ እቸገርበት ነበር። ምንም አይነት ስህተት መስራት የለብኝም። በፍቅር ግንኙነት ውስጥ እኔ በቂ አይደለሁም፣ እኔ ይሄ ፍቅር አይገባኝም ብላችሁ የምታምኑ ከሆነ ትፈልጋላችሁ እኮ እንድትወደዱ ትፈልጋላችሁ፣ ግን ውስጣችሁ ኖ ይሄ ፍቅር እኔ አይገባኝም ብላችሁ የምታስቡ ከሆነ ከሰው ጋር ተገናኝታችሁ ከሰው ጋር ሆናችሁ ግን ውስጣችሁ እኔ ከሁሉም አንሳለሁ፣ እዚህ ካሉት ውስጥ እኮ እኔ
ትንሽ ነኝ እኔ በጣም የበታች ነኝ ብላችሁ የምታስቡ ከሆነ ምንም እንዳላጠፋችሁ እያወቃችሁ ምንም እንዳልተሳሳታችሁ እያወቃችሁ እኔ ጥፋተኛ ነኝ እኔ ነኝ የበደልኩት ብላችሁ ውስጣችሁ የሚወቅሳችሁ ከሆነ ምንም ሳታረጉ ሰው ሲወደን ፍቅረኛችሁም ሊሆን ይችላል፣ በጓደኝነትም ሊሆን ይችላል። በጣም የምንጠራጠር ከሆነ እንዴ ይሄ ሰውዬ ለምን ወደደን እንዴት ወደድን በቃ ውስጣችን ምንም እኔ ግን ደስ አላለኝም ብለን እንደምንለው አለ አይደለ? በቃ ውስጣችን ማያምነው ከሆነ ለምን እንደወደደን ግራ የሚገባን ከሆነ በራስ መተማመናችን ወይም ኮንፊደንሳችን ውርድ ያለ ከሆነ ጭራሽ ራሳችንን ማናምነው ከሆነ ይሁን ላይ ነገርኳችሁ የሚመጣው ያልተጠገነ የልጅነት ጠባሳችን ነው። አሁን እንደውም የነገርኳችሁ በጣም ትንሽ ነው። በጣም ብዙ አይነት መንገዶች አሉ የሚገለጡበት ካደግን በኋላ የሚገለጡበት በጣም ብዙ አይነት መንገዶች አሉ። ከፈለጋችሁ ሞር ጨምሬ ያመጣላችኋለሁ። ግን እነዚህ ሁላ የሚገለጡት ምንድነው? ያ ያልተጠገነ የልጅነት ትራማ ወይም የልጅነት ጠባሳችን ነው አድጎ እየወጣ ያለው። ብዙ ሳረቅን ያጋጠመኝ ልንገራችሁ። በዚሁ ሳምንት ማለት ነው እዚህ ሁሌ የምገዛበት ሱቅ አለና በጣም ደንበኛ ነኝ እና እንደ ድንገት ማታ ከጂም ስመለስ ሄድኩኝ እቃ ለመግዛት እና እጄ ላይ ብር አልነበረም። እኔ ሰውየውን ስለማውቀው በብድር ልወስድ ነበር የሄድኩት፣ ግን ሲሄድ የነበረው ሌላ ሰው ነው። ከዛ ባለ በጣም ዲስሪስፔክት በጣም ውሻ አደረገኝና ተመለስኩ ማለት ነው። ከዛ ሰደብኩት። እኔ በዛ ሰዓት በጣም ተናደድኩና ሰደብኩት። ከዛ ቤት ገብቼ ግን ሌሊቱን ሙሉ ሳለቅስ አደርኩኝ። በሰዓቱ አልገባኝም። እንደዛ እንዴ ለምንድን ነው የሰውዬ ያቀኝ ቢናገረኝም ምጽፋይናል፣ ግን እንዴት ነው ሌሊቱን ሙሉ ያስለቀሰኝ ብዬ ቆም ብዬ ራሴን ስጠይቅ ምንድነው ቻይልድሁድ ትራውማ። እዛ ያስለቀሰኝ ምን ይመስላችኋል? የሱ መናገር ሳይሆን ማለት ነው የልጅነት ጠባሴ የተቀስቅሶ። እኔ ብዙ ጊዜ እርዳታ መጠየቅን እንደ ሽንፈት ስለማይ ለምን ድሮ እርዳታ ስጠይቅ ማንም የደረሰልኝ ሰው ስላልነበረ በልጅነት እርዳታ ለመጠየቅ እንኳን መፈራ ማንም ስላልነበረኝ ከጎኔ አይምሮ ምን ብሎ ራሴን አሳድጌዋለሁ ማለት ነው። እርዳታ ከጠየቅኩኝ ተሸንፍ ወደኩኝ በቃ ብዬ አበቃልኝ ብዬ ራሴን አሳምኘዋለሁ። ከዛስ እዚህ ጋር ትንሽ የነገር እርዳታ ስጠይቅ መጀመሪያው ፍርሃት ነበረብኝ ለመጠየቅ። ምክንያቱም እኔ በጣም ይሄ ነገር ውስጤ ገብቷል። ኢንዲፔንደንስ መሆን አለብኝ፣ የማንንም ሰው እርዳታ መፈለግ የለብኝም ብዬ ነው ያደግኩት። አስቡት፣ ይሄ ውስጤ እያለ ጭራሽ ሄጄ ስጠይቅ እምቢ ሲለኝ ደግሞ እሱ ምንን አረጋገጠልኝ? ፌል እንዳረኩና ይኸው እንዳልኩትም እኔስ ደካማና በቃ እንደወደኩኝ ራሴን አሰብኩትና በዛ ሰዓት ማድረግ የነበረብኝ ደግሞ የለመድኩት ምንድነው አታክ ማድረግ ነበረ። ስለዚህ ሰደብኩት። ምንም ማሰደብም አልነበረም፣ ጥዬ መግባት ነበረብኝ። ግን በዛ ሰዓት ህመሜ ተቀሰቀሰና ሰደብኩት። ምክንያቱም ራሴን ፕሮቴክት ለማድረግ ስለፈለኩኝ በዛ ሰዓት። ለምን ያቺ የልጅነት ያና ድጋሚ ወጣች ማለት ነው። ከዛ ቤት ከገባሁ በኋላ ቁስሉ ስለተነሳ ሌሊቱን ሙሉ ሳለቅስ አደርኩ። በጣም ተሰምቶኝ አደርኩ። ግን በንጋታው ቆም ብዬ አሁን የራሴን የመጠገን ወይም ሂሊንግ ጀርኒ ላይ ወይም ሂደት ላይ ስላለሁኝ ቆም ብዬ ጠዋት ላይ ቆይ ለምንድን ነው ብዬ ጻፍኩት። አየሁኝ። ከዛስ ዞር ብዬ ወደኋላ ሳያች ልጅነት ነው ያና ናት የወጣችውና ያለቀሰ እየተሰማችሁ። ከዛ ራሴን አጽናናሁት። ነው ያና ሴፍ ነኝ፣ ነው ቤቲ ሴፍ ነኝ። አሁን እኮ አድጌያለሁ። ገንዘብ አይደለም እኔ የሚለካኝ የኔን ዋጋ የሚለካው ያ ገንዘብ ማጣት ማግኘት አይደለም። አሁን ላይ እንዲሁም እኔ አልወደኩም አለኝ ደህና ነኝ ብዬ ራሴን አጽናንቼ ተመለስኩ። ሌላ ደግሞ ይሄ ስራቅ ብሏል። አሁን ላይ በደንብ እየሰራሁበት ነው ያለሁት። በጣም የምቸገረው የነበረው ከ8 ወር ምናምን በፊት የነበረ ጊዜ የምቸገረው የነበረው ማለት ነው ጓደኞቼን አላምናቸውም ነበር። አላምናቸውም ስላችሁ በጣም ወዳቸዋለሁ እኮ በጣም ሳሳላቸዋለሁ፣ ግን በቃ ለምን እንደወደዱ አይገባኝም። ተረዳችሁኝ? ለምንድን ነው የወደዱኝ? እኔ ራሴን ምክንያቱም እንደ መጥፎ ሰው ነው ማስበው። ማንም ወዶኛ አያውቅም። ገባችሁ? ያን ፍቅር በስነ ስርዓት አላየሁትም እና ያን ፍቅር ስላችሁ በልጅነት እናትና አባቴ በስነ ስርዓት ስላልሰጡኝ ሳድግ ምንድነው የሚወደኝ ሰው ሁላ በቃ እንዴት ወደዱ? እኔ የምወደድ ሰው አይደለሁም እና ሳያቸው ጓደኞቼ ወደው ምናምን ሳያቸው በጣም እደነግጥ ነበር። ራሴ እሻሽ ነበር ከጓደኞቼ። ገባችሁ? የሆነ ሰዓት እሻሽ ነበር፣ አልፈልግም፣ አላምናቸውም ነበር። አሁን ግን በጣም እየሰራሁበት ነው ያለው። እግዚአብሔር ይመስገን። ስለ ቻይልድሁድ ትራውማ ስለ ልጅነት ጠባሳ ይሄን ያልካወራን የራሴን ኤክስፒሪየንስ ከነገርኳችሁ ደግሞ አሁን ደግሞ እንዴት መጠገን እንችላለን ወደሚለው እንግባ። አንደኛ በምን ምክንያት ህመማችን እንደሚቀሰቀስ መለየት ማጥናት። ያንን ደግሞ በምን ማወቅ እንችላለን መሰላችሁ? አሁን ለምሳሌ ልባችን ጋር አሁን እዚህ ጋር ፍን የሚያደርገን ንዴት ሲመጣ ወይም በጣም ስንናደድ ወይ ቅናት ሲመጣ ወይም ይሄ ሀዘን ኃይለኛ ሲመጣ ጭንቀት ሲመጣ ወይም ራሳችንን እንድንጠላና ሼም የሚያደርገን ስሜት ሲመጣ እነዛ ስሜቶች ሲመጡ
ያዟችሁ ወዲያው። ለምንድን ነው ብላችሁ ራሳችሁ ለምንድን ነው እንዴት ሰማኝ? ምክንያቱም እነዛ ስሜቶች ቀጥታ ወደ ልጅነታችሁን ይወስዳሉ። ቅድም በእኔ ምሳሌ እንደሰጠኋችሁ በባለሱቁ ወዲያው እኔ እዚህ ጋር ልክ ባለሱቁ እንደዛ ዲስሬስፔክት ሲያደርገኝ ልቤን እዚህ ጋር እፍንን ያደረገኝ ጋይስ፣ ንዴት ውስጥ ገባኝ፣ ፍርሃት ውስጥ ድንግጥ አልኩ። ያ ስሜት ምንድነው? ምልክት ናት። ለምን ያ ህመም እየተቀሰቀሰ እንደሆነ ምልክት ነው። ሶ የዛ ሰዓት አዌር ሆናችሁ ንቅት ብላችሁ መያዝ ያን ስሜት። ለምንድን ነው እንደዚህ የተሰማኝ? ሁለተኛ እንዴት ነው የምታደርጉት? ጻፉት። ጻፉት ስላችሁ የጀርናል ማድረግ ምናምን ሳይሆን ኖታችሁ ላይ ገብታችሁ የስልካችሁ ኖት ላይ የተሰማችሁ 3 መስመር ልትሆን ትችላለች። እንዲህ ተሰምቶኛል። አሁን ቅድም በሰጧችሁ በእንትኑ ንዴት ውስጥ ገባሁ አይደለ? ከዛስ ንዴት ውስጥ ገባሁ 3 መስመር መጻፍ። በባለሱቁ ምክንያት ተናድጃለሁ፣ ባለሱቁ ስለጮህብኝ ተናድጃለሁ። ሶ ምንድነው የተሰማኝ? የተሰማኝ ምንድነው? በራሴ ማፈርና ኃይለኛ ንዴት ነበር የተሰማኝ። ስለዚህ ሁለተኛ እሱን ትጽፉታላችሁ። ሶስተኛ ደግሞ የተቀሰቀሰው ህመም ምንድን ነው? ያህንን ይውላችሁ በአንዴው ላይ መጣ በአንዴው ላትገነዘቡ ትችላላችሁ። ግን ሁሉም ነገር ፕራክቲስ ነው። ለህይወታችን ለስራችን በጣም ለፍተን በቀን የምንሰራት ነገር ነው አይደለ? ትልቅ ቦታ የሚያደርሰን ለመጠገንም ጋይስ በአንዴው እባካችሁ አሁንም ይሄን ቪዲዮ ክሊክ ያደረጋችሁት በአንዴው ለመጠገን ፈልጋችሁ እንዳይሆን። ምክንያቱም ሂሊንግ ወይም ደግሞ ራስን መጠገን ሂደት ነው። በየቀኑ እየለፋችሁ እየሰራችሁ የሆነ ሰዓት ላይ ልክ ውጤቱን ታዩታላችሁ። ሰላማችሁ ሲመለስ ታዩታላችሁ። ለሰላማችሁ ደግሞ ምንም አይነት ዋጋ ብትከፍሉ ኢትስ ፋይን። ስለዚህ አሁንም እንደነገርኳችሁ መጀመሪያ ላይ ላይታያችሁ ይችላል። ግን አንዴ አዌርነስ ውስጥ ከገባችሁ አንዴ ማየት ከጀመራችሁ ለመጠገን በጣም ቀላሉ። ስለዚህ መጀመሪያ የሚከብደው ስቴፕ ይሄ ነው፣ አዌር መሆን፣ መንቃት። ገባችኋል? ስለዚህ ሶስተኛ ላይ ምንድነው የምትጽፉት? ህመሜ በምን ተቀሰቀሰ? ያህንን ለመጀመሪያ ጊዜ ሊከብዳችሁ ይችላል፣ ግን ከጊዜ ሂደት ማለት እያያችሁ ትመጣላችሁ። በእኔ ምሳሌ እየሰጣችሁ ስለሆነ በዛው ሊዳችሁ። ለእኔ ህመሙ ምንድነው የተቀሰቀሰው? ያቺ የማንንም እርዳታ አልፈልግም የምትለዋን ህፃን ልጅ እኔ ቀሰቀሳት። ሶስተኛ ላይ እሱን እጽፈዋለሁ ማለት ነው። እንደዛ ስትጽፉ በአንድ ጽፋችሁ መተው አይደለም፣ ወይም ደግሞ በአንድ ጽፋችሁ ህመማችሁን ለማወቅ ለመለየት መሞከር አይደለም። እንደዛ እየጻፋችሁ ለወር ጻፉት ጋይስ። ለወር የሚያበሳጫችሁን ትሪገር የሚያደርገውን ነገር ሁላ እየሰበሰባችሁ መጻፍ አለባችሁ። እንዴት ተሰማኝ። ከዛ በወር ውስጥ ቁጭ ብላችሁ ስታዩት ማለት ተመሳሳይ 3 ወይ 5 ከ3 እስከ 5 ህመሞች ኮኔክት ያደርጉላችኋል። የድሮ ህመሞች ጋር ቁጭ ብላችሁ ኦኬ ያቺን 3 ወይ ከ3 እስከ 5 የምትሆነዋን ህመም ላይ ነው መስራት ያለባችሁ ማለት ነው። ብላችሁ ለማየት እንዲሆናችሁ ማለት ነው። የሚጠቅማችሁ ነገር ሰውነታችሁን በደንብ አድምጡ። ሰውነታችሁ ህመምን አይደብቅም፣ በደንብ ያወጣላችኋል። እንዳልኳችሁ ያቺን ህመም በምን ያወጣታል? በንዴት ያወጣዋል፣ ወይ በቅናት ያወጣዋል፣ ወይ በመበሳጨት ያወጣዋል፣ ወይ በሐዘን ያወጣዋል፣ ወይ በጭንቀት ወይ በፍርሃት ያወጣዋል። ስለዚህ ሰውነታችሁን በደንብ አድምጡ። በደንብ የምትፈልጉትን ነገር ይነግራችኋል። በሶስተኛ ደረጃ ምን ማድረግ አለባችሁ መሰላችሁ? ከጻፋችሁ ምናምን በኋላ ምን ማድረግ አለ? የምታምኑትን ነገር መቀየር። የምታምኑትን ስላችሁ የሃይማኖት ምናምን እያልኩ ስፒሪቹዋል ነገር አይደለም። የምታምኑትን ስላችሁ አሁን ለምሳሌ በእኔ በዚሁ በሰጧችሁ ምሳሌ ሊሄድላችሁ እንዲገባችሁ ነው። በዛው ምሳሌ እየሄድኩ ያለሁት ማለት ነው። ቅድም ሶስተኛ ላይ ምን ብያችሁ ነበር? እርዳታ ማትፈልገው ያና ናት የተቀሰቀሰችው ብያችሁ አልነበረም? ህመሙ ላይ እርዳታ ማትፈልገው ያና ምን ብላ ነው የምታስበው? ሰው ከረዳኝ ወደኩኝ ወይ ተሸነፍኩኝ ወይም ደካማ ነኝ ብላ ነው የምታስበው። ግን ያ አስተሳሰብ ልክ ነው ወይ ማለት በፋክቱ ስንሄድ ልክ ነው አይደለም። ማንም ሰው ይረዳዳል አይደለ? እኔ ማንም ሰው ቢረዳኝ ኖርማል ነው። ያንን አክሴፕት ማድረግ አለብኝ። ስለዚህ ያን አመለካከቴ ወይ ያ እምነቴ መቀየር አለበት። እስከሚቀየር ደግሞ መስራት አለብኝ። ሌላው ደግሞ ምሳሌ ልስጣችሁ። ቅድም ብያችሁ በቻይልድሁድ ትራውማ ምክንያት ከፍቅረኛችሁ ይወደኛል ብላችሁ ላታስቡ ትችላላችሁ አይደለ? ስለዚህ ያን አመለካከት ወይም ያን እምነት መቀየር አለባችሁ። ምክንያቱም ለምን? እውነት ስላልሆነ፣ ፋክት አይደለም፣ እውነት አይደለም። ለምንድን ነው የማትወደዱት? የምትወደዱ ናችሁ። ለምንድን ነው እኔ የማልወደደው? የምወደድ ነኝ። ያንን አስተሳሰቤ ይዤው መቀየር አለብኝ። አራተኛ ደግሞ ያን አስተሳሰብ እንዴት እቀይረዋለሁ? ያን አስተሳሰብ እንዴት ትቀይሩታላችሁ መሰላችሁ? ደጋግማችሁ ለራሳችሁ በመንገር ያ በተሰማችሁ ቁጥር አሁን ለምሳሌ እኔ መወደድ አይገባኝም ብዬ በተሰማኝ ቁጥር ለራሴ ደጋግሜ ጮክ ብዬ ነው የምላችሁ። ያለበት ቦታ ካልተመቸ በውስጤ መሆን ይችላል። ግን ከተመቸ ጮክ ብዬ እኔ መወደድ ይገባኛል። ተረዳችሁ? እኔ መወደድ ይገባኛል። ምክንያቱም
እምወደድ ልጅ ስለሆንኩኝ እኔ መወደድ ይገባኛል። ሰው የአፉን ፍሬ ይበላል ይባል የለ። ስለዚህ እናንተ በአፋችሁ የምትናገሩትን ደጋግማችሁ የምትናገሩትም አይምሯችሁ የተቀበለና ከሆነ ጊዜ በኋላ እያመነው ይመጣል። እመኑኝ የጊዜ ጉዳይ ነው ማለት ነው። ያን ነገር ደጋግማችሁ ለራሳችሁ ስትነግሩት እያመናችሁ ትመጣላችሁ፣ ሂል እያረጋችሁ ትመጣላችሁ። ስለዚህ ግዴታ መልፋት ደጋግማችሁ። አሁን ቅድም ደግሞ ሌላ ምሳሌ ስሰጣችሁ፣ ቅድም የሰጧችሁ ምሳሌ ስደግምላችሁ ምን ብያለሁ? እኔ እርዳታ ያስፈልገኝም አይደል? ገዛ በተሰማኝ ቁጥር እኔ ብረዳም እኔ ሰው ቢረዳኝም ደካማ አይደለሁም፣ ጠንካራ ነኝ እንጂ። ተረዳችሁ? ደጋግሜ ለራሴ ያን ነግረዋል እስኪል እስከማረግ ድረስ ደጋግማችሁ የምትሉት ነገር ነው እውነት የሚሆነው። እመኑኝ። በልጅነት ያንን ደጋግማችሁ ለራሳችሁ ስላሰባችሁት ነው እውነት ነው ብላችሁ የተቀበላችሁት። ስለዚህ አሁን ግን እውነተኛውን እውነት ለራሳችሁ ደግማችሁ ስትሉት አይምሯችሁ እየተቀበለ ይመጣል። ይህንን ካረጋችሁ በእውነት ነው ብላችሁ ትጠገናላችሁ። በጣም ሰላማዊ ህይወት ትኖራላችሁ። እንድድሮ ሳትሳቀቁ። ይህን ቪዲዮ የሰራሁት አይገባም በቻይልድሁድ ትራውማ ምክንያት ወይም በልጅነት ጠባሳ ምክንያት እናንተ ባላጠፋችሁት ምክንያት ዘላለማችሁ መበላሸትና መሰቃየት የለባችሁ። ደስተኛ ህይወት መኖር አለብን። ለራሳችን ቤተሰብ ሆነን ድጋሚ ትክክለኛውን ነገር እየነገርን ራሳችንን እንጠግናለን። ቁጭ ብሎ ማልቀስ ማዘን አያስፈልግም። ራሳችንን ድጋሚ ጠግነን የሚገባንን ህይወት እንሰጠዋለን። ደግሞ እናንተ ሞክሩ፣ እግዚአብሔር ደግሞ ጨምሮ ይጠግናችኋል። ይህንን አርጉ። ይህን ይመስላል የዛሬው ቪዲዮ። አይ ሆፕ ይረዳችኋል ብዬ አስባለሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። ኔክስት እንሰራ የምትፈልጉት ቪዲዮ ካለ ኮሜንት አድርጉ፣ ወይም ደግሞ በዚሁ አስተያየት ካላችሁ ኮሜንት ማድረግ ትችላላችሁ። ወይም ዲኤም ኢንስታግራም፣ ቲክቶክ ላይ ማድረግ ትችላላችሁ። ክፍት ነው ለእናንተ። ይሄን ነው የምላችሁ። ኔክስት ቪዲዮ እስከምንገናኝ ባይ